ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች እንዴት ቆያችሁልን? እንግዲህ እንደተለመደ ሁሉ ቻናላችን አዳዲስ መረጃዎችን ለእናንተ ለተከበራችሁ የቻናላችን ቤተሰቦች በማቀበል ይታወቃል። የተለያዩ ጉዳዮችን እንዳሳለን ማህበራዊ፣ ኢኮኖሚያዊና እንዲሁም ፖለቲካዊ ጉዳዮችን የምንዳስስበት ይህ ቻናላችን እንዲህ አዳዲስ ጉዳዮች ደግሞ ስናገኝ በየመሃሉ እናቀርብላችሁናል። በጣም አሳዛኝ መረጃ ይዘንላችሁ የመጣ ነው። ይህ መረጃ እንግዲህ በተደጋጋሚ መፍትሄ እንዲበጅለት ሲጠየቅ ሲደከመም ቆይቷል። ነገር ግን ምንም ያህል ለውጥ አልመጣም። አሁንም ጉዳቱ፣ ግድያው፣ ጥቃቱ ሁሉ ቀጥሎ ነው የሚገኘው። እንግዲህ በፍቅረኛዋ በምትሰራበት ፋርማሲ የተገደለችው ወጣት ሄለን ገላን ኮንዶሚኒየም ከምትሰራበት ቦታ ድረስ ሄዶ ነው እንግዲህ የነገ የህይወት አጋሬ ነው አብሬ ኖረዋለሁ ባለቤቴ ይሆናል ብላ በምታስበው የፍቅር አጋሯ ህይወቷን ያጣችው። ብዙ የምታልም ነገን አርቃ የምታስብ ይች ወጣት እንግዲህ በዚሁ በፍቅር አጋሬ በምትለው ወዳጇ ጓደኛዋ የነገ የትዳር አጋሬ ነው በምትለው ሰው ህይወቷን አጣለች። እንግዲህ ወጣት ሀና እንደተለመደ ሁሉ ማልዳ ተነስታ የእለት ተለት የስራ እንቅስቃሴዋ ወደ ሆነው መስሪያ ቦታዋ ትገኛለች። ሰላም አውለኝ ብላ በተለመደ ፈገግታዋ ደንበኞቿን እያስተናገደች ትገኛለች። ከዛ በኋላ በፍጹም ቀኔ እንደዚህ ይበላሻል፣ ህይወቴ ይጨልምብኛል ብላ ባልጠበቀችው ሁኔታ የፍቅር አጋሯ በቀጥታ ወደምትሰራበት ፋርማሲ ገብቶ ህይወቷን ሊያጠፋ ችሏል ማለት ነው። ይህንንም አስመልክቶ ጎራ ስቱዲዮ በአካባቢው የነበሩ ሰዎች ሀሳብ ተቀብሎ ነበረ። ሁሉም እንደሚናገሩት ከሆነ በጣም አስደንጋጭም አሳዛኝም ነገር ነው። ምክንያቱም በቀን እንዲህ አይነት ነገር ይፈጸማል ብሎ የሚጠብቅ የለም። ሊያውም የምትሰራበት መስሪያ ቤት ድረስ ወይም ደግሞ ስራ ቦታዋ ድረስ ገብቶ እንዲህ አይነት ወንጀል መፈጸም ከባድ ነገር ነው፣ ኃይል ይባል ይገባል የሚል ሀሳብ ሰጥተውታል። ገላን ኮንዶሚኒየም ወደሚገኘው ፋርማሲ ዘልቆ የገባው ይህ የፍቅር አጋሯ በቀን በጠራራ ፀሐይ ነው እንግዲህ የጸባቸው ምክንያት ምን እንደሆነ ባልታወቀ ሁኔታ የወጣቷን ህይወት የቀጠፈው። አስከትሎም የራሱን ህይወት ያጠፋል። እሷ ትላንት እሱ ደግሞ ዛሬ ስርዓተ ቀብራቸው ተፈጽሟል። ለመሆኑ ይህ አጀንዳ መቋጫው ምን ይሆን? መፍትሄውስ? እንግዲህ በራሷ ፍቅረኛ በአደባባይ ስትገደል እንዲያው ሀይ የሚልስ ገላጋይ አልነበረም ወይ የሚለውን ጉዳይ ማንሳት ተገቢነት ያለው ይመስለኛል። ምክንያቱም ይህችን እስቲ የተገደለችው በቀን ነው። በቀን በምትሰራበት ቦታ ገብቶ ነው ህይወቷን ያጠፋው። የጥበቃ ሰራተኞች እንዲሁም ደግሞ በአካባቢው የነበሩ ሰዎች የሉም ወይ? ይህ ጉዳይ እንግዲህ ያው ምርመራ ሲደረግ ወደፊት የሚገለጽ ነው የሚሆነው። ነገር ግን ይህ ፍቅረኛዋ ወይም ደግሞ የፍቅር አጋሯ በምትሰራበት ቦታ በቀጥታ ገብቶ ነው ህይወቷን አጥፍቶ የሱንም ደግሞ ህይወት ያጠፋው ማለት ነው። እና ምንድነው መፍትሄው? እለት እለት እየተባባሰ የመጣው የሴቶች ጥቃት ወደ ነፍስ ማጥፋት ፊቱን አዙሯል። ይህችም ወጣት ሄለን እንግዲህ በምትሰራበት መድኃኒት ቤት ነው ህይወቷን ያጣችው። ለምርመራ እንኳን ያልበቃው የፍቅር አጋሯም ወዲያውኑ ህይወቱን በራሱ እጅ አጥፍቷል። ለቤተሰቦቻቸው መጽናናትን እንመኛለን። ከዚህ በኋላ ያላችሁ እንስቶች ግን ባካችሁ ለፍቅር አጋርነት የምትመርጧቸውን ሰዎች ወይም ደግሞ የፍቅር አጋሪ ይሆናል ብላችሁ የምታስቡትን ሰው ጠለቅ ብላችሁ ማንነቱን ማወቅ ማንነቱን ማጥናት ያስፈልጋል። ከዚህ ባሻገር ደግሞ ችግሮች እንኳን ቢኖሩ በጸብ ሳይሆን በንግግር ፈቶ ወደ ተሻለ ነገር መቀጠል ወደ ተሻለ ህይወት መሄድ ተገቢነት ያለው ጠቃሚ ይመስለናልና እንደው እንዳጠቃላይ ግን ለመሆኑ መፍትሄው ምን መሆን አለበት የሚለውን እስኪ እናንተም ሀሳባችሁን አጋሩን። ይህንን ቻናል ላይክ ሰብስክራይብ አድርጉ። የዚህችን ወጣት አሟሟትና ከአሟሟታ በስተጀርባ ያለ ሁኔታ ምን ይመስላል የሚለውን እንግዲህ የፖሊስ ምርመራ እየተከታተልን የምናቀርብላችሁ ነው የሚሆነው። መልካም ጊዜ በያላችሁበት ቸር ይቆያል።